ኩላሊት እየኖረች ነው ማለት ነው። አሁን ደግሞ ድጋሜ ካንሰር ህመምተኞች ወደ 40 የሚጠጉ ሰዎች ናቸው እዚህ ያሉት። 20 ህፃናት መናገር ይከብደኛል ነው። ልጁ የመታመመው የደም ካንሰር ነው። አሁን ከመጣው ወደ አዲስ የካንሰር ታማሚዎች ለመጀመሪያ ጊዜ ለመጎብኘት ወደዛ ከቤተ ክርስቲያን አገልጋዮች ጋር አብረን መተናል። ከመንፈስ ቅዱስ ሰራዊት ዓለም አቀፍ ቤተ ክርስቲያን ዛሬ እኛ የመንፈስ ቅዱስ ሰራዊት ዓለም አቀፍ ቤተ ክርስቲያን ከኛ ጋር ተሳታፊዎች እንድትሆኑ በጌታ ፍቅር ምሳ፣ ራት፣ ቁርስ ይሰጡናል። ለልጆች ደግሞ 4 ሰዓት 9 ሰዓት ላይ መክሰስ ይሰጣቸዋል። ለታመሙ ሰዎች የሚያስፈልጋቸው አልባሳቶች አሉ፣ ምግቦች ያስፈልጋቸዋል። እነዚህን ሁሉ የምትችሉ ሰዎች እዚህ ቦታ በመገኘት ከኛ ጋር አብራችሁ እርዳታ እንድታደርጉ እንድትለግሱ እግዚአብሔር ፍቅር እንጠይቃችኋል።